እኮ አንተ ደግሞ እኔ እየሰማኝ ያለው በቃ የሚሰማኝ ነገር ብቻ ነው እያወራኸኝ ያለው። ምን ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥህ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘት ሲያስደነግጥ ነው እንጂ ኖርማል ነው። እየከበድክ ያለው አንተ ነው። ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እኛ ፈጣሪ የተመሰገነ ይሁን። ዛሬ እኔም ሄርሜላም ብሩክም ተገናኝተናል። እንግዲህ የተገናኘ ነው ለአንድ ለከባድ ነገር ነው። ያን ነገር ሄርሜላ በደንብ ታስረዳቸዋለች፣ በደንብ ትገልጽላቸዋለች ብዬ አስባለሁ። ከዛ በፊት ግን ሁላችንም ሰላም ማለት ስላለብን ብሩኬ ሰላም በል። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እንግዲህ ዛሬ ከሌላው ጊዜ ትንሽ ከበድ ያለ ፕራንክ ነው ይዘን የመጣ ነው። ፕራንክ ምን በለው እንግዲህ ፈተና ምን በለው አላውቅም። አብርሽ ምን አይነት አቋም ምን አይነት ሀሳብ እንዳለው የምናይበት ቀን ነው። ምክንያቱም ያሰብነው ሀሳብ እውነት ለመናገር ይከብዳል እና እንግዲህ ምን ማለት እንዳለብኝ አላውቅም እና ብዙ ነገሮችን የምናይበት ብዙ ነገሮችን የምናስብበት ምን አይነት አመለካከት እንዳለው አብርሃም በተለይ ደግሞ ለሄርሜላ ምን አይነት ሀሳብ ምን አይነት አመለካከት እንዳለው የምናይበት ቀን ነው እና ደግሞ አሁን እንግዲህ እንደምታዩት ያለነው ሩም ውስጥ ነው። አብርሽ ሩም ይዟል። የሩሙን ቁልፍ እንዴትም ብለን ተቀብለናልና እዚህ ሩም ውስጥ የሆነ ነገር አሪፍ ፕራንክ ለመስራት አስበናል። እንግዲህ ይቺ እንደምታዩት ለመደበቅ የምትሆን ክፍል አለች። እዚች ጋር ደግሞ እንግዲህ እንደምታዩት በጣም መሽቷል። አሳያቸው እና እንግዲህ ይህንን ሀሳብ ያመጣው አቤላ ነው። ካሜራውንም የያዘው አቤላ ነው። ከመሸ ምን አይነት ሀሳብ እንዳመጣ አቤላ አሪፍ ሀሳብ ይመስለኛል። እግዚአብሔር ይማርክ ነው የሚባለው። ብቻ በጣም ፈርቻለሁ። እውነቴን ነው የምላችሁ። ተጠርቼ ነው ነገራቸው በደንብ አስረዳቸው። እንግዲህ ሄርሜላ የሀሳቡ ከአቤል ጋር ተመካከር ሀሳቡን አጽድቀዋለች ይሆናል ብላለች እና እንግዲህ ምን አይነት ሀሳብ ምን አይነት አመለካከት እንዳለው ሁላችንም ማወቅ እንፈልጋለን። እናንተም ኦዲየንሶች አብርሃም ምን አይነት ሀሳብ አለው